ሻሎም ሻሎም የእግዚአብሔር ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ጉዞ ከጌታ ጋር እንዴት ነው? ሳምንቱ ወራቱ እንዴት አለፈ? እኛ ጌታ ጸጋና ምሕረቱን አብዝቶልን በቀናቶች ላይ ቀናቶችን ደርቦ በሰላም እዚህ ደርሰናል። እግዚአብሔር በወደደ መጠን ዛሬ እግዚአብሔርን ቃል እንድንከፋፈል ጌታ ፈቃዱ ሆኗል። በዚህ ማለዳ ዛሬ አርብ ማለዳ የእግዚአብሔርን ክፍል አነብና ትንሽ በዛ ላይ ሪፍሌክት አድርገን ጸሎት ጸልየን ማለዳችንን ቀድሳለን። ቀኖቻችንን ለጌታ ሳልፈን እንሰጣለን። ማንኛውም ክፉ እኛ ላይ እንዳይሰራ ቀኖቹ የተባረኩ እንዲሆኑ በድል ወጥቶ መግባት እንዲሆንልን በዘመናችን ላይ ለተጨመረልን ቁጥር እግዚአብሔርን በማሰብ እግዚአብሔርን ስራ ለመስራት በመትጋት እንድንቆይ የሚያደርገን ጉልበት በመያዝ ከኋለኛው ይልቅ ለፊተኛው ተስፋችን ከምንም በላይ ጠንክረን የምንቆይበት ቀን እንዲሆን የተባረከ ቀን እንዲሆን ዘመኑን በመዋጀት ቀኑን በመዋጀት ቀኑን ለእግዚአብሔር አሳልፈን እንሰጣለን። የማነብላችሁ ክፍል ሚልክያስ ምዕራፍ 4 ከቁጥር 1 እስከ 5 ነው። እግዚአብሔር ፍቅር አነበውና ከዛ አንብበን ጸሎት እናደርጋለን። የእግዚአብሔር ተራራ ይላል። በመጨረሻው ዘመን የእግዚአብሔር ቤተ መቅደስ ተራራ ከተራሮችም ላይ ይታያል። ከኮረብቶችም በላይ ከፍ ከፍ ይላል። ሕዝቦችም እርሱ ይጎርፋሉ። ብዙ አሕዛብ መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ፣ በመንገዱም እንድንሄድ መንገዱን ያስተምረናል። ሕግ ከጽዮን ይመጣል፣ የእግዚአብሔር ቃል ከኢየሩሳሌም። እርሱ በብዙ ሕዝብ መካከል ይፈርዳል፣ በሩቅና በቅርብ ባሉ ኃያላን መንግስታት መካከል ያለውን ግጭት ያቆማል። ሴፋቸውን ማረሻ ጦራቸውንም ማጭድ ያደርጉታል። አንዱ መንግስት በሌላ መንግስት ላይ ሴፍ አያነሳም። ከእንግዲህ የጦርነት ትምህርት አይማሩም። እያንዳንዱ ሰው በገዛ ወይኑ ስር በገዛ በለሱም ስር ይቀመጣል። የሚያስፈራቸውም አይኖርም፣ የእግዚአብሔር ጸባዖት አፍ ተናግሯልና። አሕዛብ ሁሉ በአምላካቸው ስም ይሄዳሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከዘላለም እንሄዳለን ይላል። የእግዚአብሔር ስም የተባረከ ይሁን። በመጨረሻው ዘመን የእግዚአብሔር ቤተ መቅደስ ከተራሮች በላይ ከተራሮች ልቆ ይታያል፣ ከኮረብቶች በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ ይላልና በመጨረሻው ዘመን የእግዚአብሔር ቤተ መቅደስ በተራሮች ላይ ይታያል፣ አሕዛብም ወደዛ ይጎርፋሉና የእግዚአብሔር ቤት አይደበቅም። በተራራ ላይ ያለች ከተማ እንደማትደበቅ ሁሉ በመጨረሻው ዘመን እግዚአብሔር ቤተ መቅደስ በተራሮች ላይ ትሰራለችና ወደዛም የእግዚአብሔር ቤተ መቅደስ ከተራሮቹ ላይ ልቆ ይታያል፣ ከኮረብቶች ላይ ከፍ ከፍ ይላል፣ አሕዛብም ወደ እርሱ ይጎርፋሉ። ከተራሮች በላይ ከፍ ከፍ ብሎ ይታያል የሚለውና ዛሬ በድንግዝግዝ ዓለም ብንሆንም በመጨረሻው ዘመን ግን እግዚአብሔር ነገር ይታያልና ብዙውን ጊዜ የእግዚአብሔር ነገር ቀን ይፈልጋል። እንደዚሁ በአንድ ቀን የሚታይ ነገር አይደለም። ቀኑ ሲደርስ ግን ተራራ ላይ ያለ ነገር እንደማይደበቅ ሁሉ አይደበቅም፣ የሚያስቆም ነገርም አይኖርምና የእግዚአብሔር ስራ አሰራር እንደዚህ ነው። ቀን ይፈልጋል፣ ጊዜ ይፈልጋል። እና በዚህ ሰዓት እኔ ወንድሞቼ የማበረታችሁ ወደ ተራራ ስትወጡ መጠበቅ አለባችሁ። ለምን የእግዚአብሔር በተራራዎች ልቆ እንደሚታይ ሁሉ ቀኖቻችሁ፣ ችግሮቻችሁ፣ ያስጨነቋችሁ ነገሮች መታየታችሁ አይቀርም። ቀናቸውን ጠብቆ ማለት ነውና የእግዚአብሔር ቤተ መቅደስ ከተራሮች ላይ ልቆ ይታያል። ችግሮቻችሁ ልቆ ይታያሉ። እግዚአብሔር ያየዋል፣ መንግስት ያየዋል።
ዳኛ ያየዋል። አልታይ ያላችሁ ችግር ቀኑን ቆጥሮ በእግዚአብሔር ቀን ይታያልና አበረታችኋለሁ። በዚህ ሰዓት ልባችሁ የደከመ በብዙ ድካም ውስጥ ያላችሁ ጉዳይ አልታይ ያለ ጌታ አላያልክ እያላችሁ የምታስቡ ካላችሁ እግዚአብሔር ቀን ቆጥሮ በተራራ ያለች ከተማ እንደማትደበቁ የእናንተን ጉዳይ እንደሚያይ ማሰብ አለባችሁ። ልባችሁ ማበርሰት መቻል አለባችሁ እና ብዙ አሕዛብ መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ፣ በመንገዱም እንድንሄድ መንገዱን ያስተምረናል። ሕግ ከጽዮን ይመጣል፣ የእግዚአብሔር ቃል ከኢየሩሳሌም ይለና ወደ እግዚአብሔር ተራራ በመሄድ በእግዚአብሔር ተራራ ያለች ነገር አትደበቅም። ያን አጽንኦት ሰጥቼ የምናገራችሁና እንድትበረቱ እግዚአብሔር መንፈስ እንዲያበረታችሁ ጸልያለሁ። ወደ እግዚአብሔር ቤት ችግሮቻችሁን ይዛችሁ መታችሁ በእግዚአብሔር ቤት ችግሮቻችሁ እንድትበረከቱም አጽንኦት ሰጣችኋለሁ። ለምን በቃ በእግዚአብሔር ተራራ እንደማትደበቁ ሁሉ ችግሮቻችሁ በእግዚአብሔር ፊት አይደበቁምና ቀን ቆጥሮስ እግዚአብሔር ስለሚመልስ በእግዚአብሔር እንድትበረቱ ጸጋ እንዲያበረታችሁ እላለሁ። አንዴ ቃሉን ላንብበው። የእግዚአብሔር ተራራ ይላል። በመጨረሻ ዘመን የእግዚአብሔር ቤተ መቅደስ ተራራ ከተራሮች ላይ ልቆ ይታያል። ዛሬ በድንግዝግዝ ዓለም ውስጥ ሆናችሁ እግዚአብሔር የለም ያላችሁ እግዚአብሔር ቀን ሲመጣ በእግዚአብሔር ተራራ ላይ ትታያላችሁ። ከኮረብቶች በላይ ከፍ ከፍ ይላል፣ አሕዛብ ወደ እርሱ ይጎርፋሉ። ዛሬ እግዚአብሔር የለም ብሎ የሚዘብቱ በጊዜው ግን እግዚአብሔር ተራራ ከፍ ከፍ ብሎ ይታያል፣ ከፍ ብሎ ይታያል እና ዛሬ ክፋተኞች ምድሩን ሞልተው እንደልባቸው ቢፋነኑ የእግዚአብሔር ተራራ ግን ከፍ ከፍ ለመታየቱ አይቀርምና በዚህ ቀን እግዚአብሔር ያብርታን። እንጸልያለን። እስቲ አባት ሆይ ስለዚህ ማለዳ ባርከህ ስለሰጠን እናመሰግንሃለን። በቃሎች አልፈህ ስለተናገርከን እናመሰግንሃለን። ማለዳው ለአንተ አሳልፈን ሰጠን። ቀኖቹ የተባረኩ እንዲሆኑ መውጣት መግባታችን እንዲጠበቅ አካሄዳችን በአንተ ቅይት እንዲሆን አካባቢያችን የተባረከ፣ ስራችን፣ ማዕዳችን፣ ጎረቤቶቻችን፣ ሀገራችን ሁሉ የተጠበቁ እንዲሆኑ ሰላም እንዲበዛ ከምንም በላይ ህልውናው እንዲጠብቀን እንዲጋርደን ያንተ ሰላም ያንተ እረፍት እንዲበዛልን ቀኖቻችን የተባረኩ እንዲሆን ጸልያለሁ። ሊበላ የወጣ ክፉ እንዲመታ ጸልያለሁ። ጭንቀት የሚለቅ በወንድሞች ማጠብን የሚዘራ ስኬት ጨንጋፊ መንፈስን የምትል ጸልያለሁ። በበረከት ወጥተው በረከት እንዲገቡ ባርኮት እንዲበዛላቸው በሰላም በደስታ እንዲኖሩ የሚጨነግፍ መንፈስን የምትል ጸልያለሁ። ለታመሙት ሰላም፣ ለታሰሩት መፈታትን፣ ግራ መጋባቱ ላለም አቅጣጫ እንድትሰጣቸው ጸልያለሁ። አንተ ቸር አምላክ ነህ፣ ምሕረትህ የማያልቅ ነው። በምሕረትህ እንድትጎበኛቸው በኃጢአት አሰራር ውስጥ ላሉትን በልዩ ልዩ ልምምድ ውስጥ ያሉትን ከውጭም ከውስጥም አባት ሆይ አንተ ጉብኝትህ እንዲበዛ፣ ባርኮትህ እንዲበዛ፣ ህልውና ጥበቃ እንዲበዛ፣ ጉብኝትህ እንዲበዛ፣ ጸጋ እንዲበዛ ጸልያለሁ። ቀኖቹ የተባረኩ እንዲሆኑ መልሳችን የተባረከ እንዲሆን ተስፋ እንድንጠብቅ አቅም እንድሰጥን ጸጋው እንድሰጥን ጸልያለሁ። ጌታ ሆይ ማራናታ ቶሎና ታሉ ታረጋለህ። በልጅ በኢየሱስ ስም አሜን።